ሴት ልጅ ለትዳር የምትመረጠውና ለትዳሩ ዓለም ይዘናት የምንገባው ምን መርጣት ለአራት ምክንያቶች ነው አሉ ሰለላሁ ዐለይሂ ወሰለም። ለአራት ምክንያቶች። እነዚህ አራቱም ተሟልቶ የተገኙ እንደሆነ እሰዩ፣ አራቱም ያልተሟሉ እንደሆነ ቢያንስ ግን ዋናው መሰረታዊ ስለሆነ የመጨረሻው ላይ ትኩረት አደረጉ ሰለላሁ ዐለይሂ ወሰለም። ለማሊሃ ለብሯ ልትመረጥ ትችላለች፣ ለሀብቷ በብዛት ትዳር የምንመርጠው ከሀብት ጋር ሲያያይዘን በቃ ለምን መረጥካ ሲባል ቢኮዝ እሷ እንደዚህ ናት ሀብት አላትና ኢላኺሪ እዛ ላይ ተመስርቶ ትዳር ይመርጣል። ለሀብት ብቻ ተብሎ የተመረጠ ትዳር ጥቅማዊ ይሄ ዝም ብሎ የጥቅም ጉዳይ የቁስ ጉዳይ ስለሆነ ጥቅም ደግሞ አብሮ ይቆያል ወይ አብሮ ላይ ቆይ ይችላል። ያ ሀብት ሊኖር ይችላል ላይኖር ይችላል። በዛ ሀብት ሊስማሙ ላይስማሙ ይችላሉ። የሆነ ጊዜ ይፈርሳል፣ ንያውም የከፋ ስለሆነ። ስለዚህ የትኛውም ወንድ ሴትን በሚያገባበት ጊዜ ሀብት ስላላት ብሯን ለመበዝበዝና ለብሯ ብሎ ያንን ታርጌት አድርጎ ትዳር ውስጥ የገባ እንደሆነ አይሳካለት። እሷ በየዋህነት ትዳር የፈለገ መስሏት ትዳር ውስጥ ልትገባ ትችል ይሆናል። ነገር ግን እሱ ፈልጎ የመጣው ብሯን መብላትና ያንን ብሯን መዝረፍ ዓላማ ታሳቢ አድርጎ መጥቶ ከሆነ አይሳካለትም። ሱነቱላህ ንያው የተበላሸ ስለሆነ መጀመሪያ ንያው ስለሚታይ ኢዘን ወሊጀማሊሃ ሁለተኛው ውበቷ ነው። ውበት የሚባለው ነገር ሐቢቢ እስልምና ሃይማኖት ወሊጀማሊሃ ለውበቷ ትመረጣለች አለ። ለውበቷ ትመረጣለች። ውበትን ግን ወጥ አላደረገው። እኔ በጣም ሞናሊዛ ቆንጆ ናት ብዬ የምላት ሴት አንተ ጋር እዚህ ገባ ላትባል ትችላለች። አንተ በጣም ቆንጆዬ ናት ብለህ የመረጥካት ሴት እኔ ጋር ፉንጋ ልትሆን ትችላለች። ስለዚህ ውበት የሚባለውን ነገር በሚያየው በእይታው ላይ ተመሰረተ አድርገው። ሱብሃንአላህ ሕክመቱላህ አልባሊጋ። ውበት የሚባለው ነገር በሆነ ነገር ተቆጥሮ የተወሰነ ነገር ቢሆን ኖሮ ያ ሰላም በቃ ውበት ይሄ ነው ተብሎ ቢባልና ሁሉም በዛ ላይ የሚስማማ ሆኖ በነበር ያንን ነገር ያልያዙ ሴቶች ውበት የላቸውምና አይመረጡም ነበር። ስለዚህ ውበት የሚባለው ነገር በመራጩ ላይ የተመሰረተ አረ። ስለዚህ መራጩ ነው ውበቷን የሚወስነው። የሆነ ሰው ተነስቶ እንዲህ እሷን እንዲህ ያገባል አረ ቆንጆ አይደለችም ምናምን ብሎ ቢል ለሱ ሞናሊዛ ናት በቃ በውበቷ መርጧታል። ኢዘን ወሊጀማሊሃ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ወሊሐሰቢሃ። ይሄ ደግሞ ዋናው ወሊሐሰቢሃ ቤተሰቧ ታይቶ ጎሳዋ ታይቶ ብሔር ምናምን ለማለት አይደለም። ጎሳዋ ታይቶ ማለት ምን ማለት ነው? ሹፍ እናቷን አይተህ ልጇን አግባ ይሉሃል አይደለ? በአባባል ራሱ እናቷን አይተህ ልጅን አግባ። ለምንድን ነው ከተባለ ቤተሰብ ላይ ያለው ማንነት ልጆች የሚያድጉት ያንን ቀርተው ነው የሚያድጉት። እዚያ ውስጥ ስለሚያድጉ ማንነታቸው እዛ ላይ የተመሰረተ ነው የሚሆነው። ስለዚህ ፋሲድ ከሆነ አባት፣ ፋሲዳ ከሆነች እናት፣ ጋጠወጥ ከሆነች እናት፣ ጋጠወጥ ከሆነ አባት የሆነ ምርጥ የሆነ ስነ ምግባሯ ያማረችን ሴት አገኛለሁ ብሎ ማለት አልፎ አይጠፋም። يخرج الحي من الميت ويخرج الميت من الحي ብሎ ስላለ አላህ ከነዛ አይነት ብልሹ ከሆኑ ሰዎች በጣም ምርጥ እሷ የነሱ ሰው ናት። እሷና እነሱ እኮ ማለት ሸይጣንና መላእክት ናቸው ብለህ የምትላቸው ሴቶች ሊገኙ ይችላሉ። ከነዛ አይነት ቤተሰብ ግን በብዛት በምታይበት ሰዓት ብልሹ የሆነ ወላጅ ያሳደጋት ሴት ብልሹ ሴት ነው የምትሆነው። فلذلك ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ወሊሐሰቢሃ የሷን የዘር ሐረጓን አይተህ ስታበቃ ጎሳዋን አይተህ ስታበቃ ወላጆቿን አይተህ ስታበቃ ለዚያም ምረጣት አለ። ثم قال ولدينها አራተኛውና የመጨረሻው ለዲኗ ነው የምትመረጠው አሉና ሌሎቹን ዝም ብለው ነው ያለፉት። ለማሊሃ ወለጀማሊሃ ወለሐሰቢሃ ዝም ብለው ነው ያለፉት። ወደ ዲኑ የመጡ ጊዜ ሰለላሁ ዐለይሂ ወሰለም قال فاظفر بذات الدين تربت يدك ዲን ያላት ዋጋር እሷ ጋር እንትን አድርግ ያኒ እህርስ እሷን ለማግኘት እሷ ላይ ትኩረት አድርግ። እሷን ምረጥ። ውበቱ ባይኖራትም ሀብቱ ባይኖራትም ቤተሰቧ ዝም ብሎ ቢሆንም በቃ ዲኗን ያየህላትና በዲኗ የመረጥካት እንደሆነ እሷ ላይ ተስገብገብ፣ እሷን ምረጣት። እምቢ ካልክ ግን ተሪበት የዳክ አመዳፋሽ ነው የምትሆነው። ውጤቱ የከፋ ነው የሚሆነውና በኋላ ነዳማ ሊከተል ስለሚችል ዲን ያላትን ምረጥ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ኢዘን